ኑ እንተዋወስ፣ መልካሙን እንጋራ፣ ዲናችንን እንወቅ። አለብን አደራ። السلام عليكم ورحمة الله تعالى وبركاته. إسلام تلك علامة الله، علامة تلك بمهونم يسولج قم نجرنيانا يتمولا يهون زند مرت هجوتشن دنججلت هجوتشون تسو يهدسو يمياترفو بنور وردتننا قليتن بتشانو ديناتشن لهولو نجر جيزينا بوتا أدرقوال የቸኮልንለት ነገር ሁሉ በአላህ ፈቃድ ጊዜውን ጠብቆ ይመጣል። ወጣቶች ስለ አንድ ነገር በተደጋጋሚ ስለተወራ ብቻ ለዚያ ነገር ጉጉታችን ጣሪያ አይንካ። የዓለም ትርጉሙ ያ ብቻ እንደሆነ አድርገንም አናስብ። ወጣቶች ሆይ አንቸኩል፣ እንደርሳለን። አንልከስከስ፣ እንዋረዳለን። እንታገስ፣ አላህ ስብሓንሁ ወተዓላ ይክሰናል። እንታቀብ፣ አላህ ስብሓንሁ ወተዓላ ያቅበናል። የተሻለውንም ነገር ይሰጠናል። ለሱ ካደርንና ከታዘዝን እሱ ባሪያውን ጥሎ አይጥልም። ለደቂቃዎች መታገስ አቅቷቸው የፈጸሙትንም ፈጽመው የህይወት መስመራቸው ከተበላሸ በኋላ ምን አለ ያኔ ታግሼ ቢሆን ኖሮ ያሉ ብዙ አሉ። ወጣትነት ፈተናው ብዙ ቢሆንም ለሁሉም ችግር ግን አላህ ስብሓንሁ ወተዓላ መፍትሄን አስቀምጧል። መቋቋም አልቻልኩም፣ አካሄዴም አላማረኝም የምንል ከሆነ ግን የትዳር ጣጣውን ከቻልን ሰብሰብ እንድንልና እንድናገባ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም መክረውናል። የትዳር ህይወት አላህ ስብሓንሁ ወተዓላ የወደደው የነቢዩ ዓለይሂ ሰላቱ ወሰላም ሱና ነው። ወጣትነት አላህ ያደለው ሲቀር አርቆ አስተዋይነት የራቀው ጊዜ ጥድፊያና ችኩልነት የነገሰበት ዘመን ነው። የአላህን ጥበብ እዚህ ላይ ልብ ይሏል። ነቢያትን ሲልካቸው በ40 ዓመታቸው ነበር። መልእክተኞችን በዲኑ ጉዳይ መርጦ ወደ ህዝቦች ሲልክ ተልእኮ ከባድ ነውና ከበሰሉና ከሰከኑ በኋላ ነው። በዲን ጉዳይ ላይ እንደሻው የሚናገርና ሙሉ ዕድሜያቸውን ዒልም ፍለጋ የደከሙትን ተራራ የሚያካክሉ ታላላቅ ዓሊሞችን በአደባባይና በሰው ፊት አንስቶ የሚያፈርጥ 20 ዓመት ያልሞላው ወጣት ከአላህ ስብሓንሁ ወተዓላ ሕክማ ምን ትምህርት ይወስድ ይሆን? ዲን ጨዋታ አይደለም። ሸሪዓን የማያውቀው ሰው ሊደፍረው አይገባም። የምላስ ግብሩ መናገር፣ ማስረዳትና ማሳየት ቢሆንም ቅሉ በዲን ጉዳይ ግን ምላስ ያለው ሁሉ ሊናገር ፈቃድ አልተሰጠውም። ለሁሉም ሜዳ ጀግና እንዳለው ሁሉ ለንግግርም የራሱ ሰው አለው። አኺራና ዱንያ በክብደት እጅጉን የተራራቁ ናቸው። ስለ ዱንያ ማንም መናገር ይችላል። አኺራ ግን የሞትና የህይወት የጀነትና የጀሃነም ጉዳይ ነውና ከእውቀት ጋር አርቆ አስተዋይነትን፣ ጥበብና ታላቅ ጥንቃቄን ይፈልጋል። በዲን ጉዳይ እንዲናገር ኃላፊነቱ የተሰጠው ስለ ዲኑ ዕውቀት ያለው ዓሊም ብቻ ነው። ፈትዋም የሚመለከተው በዲን ውስጥ የበሰለውን ሁኔታዎችን የመረመረውንና ጥልቅ ዕውቀት ያለውን ነው። ከሰው ፊት ቆሞ ለመናገርም ስርዓቱ መታወቅ አለበት። ዓሊም ካለ ጃሂል ቦታ ይለቃል። አዋቂ ባለበት አላዋቂ ዝም ይላል።
የዲን ምሁሩ ከቆሙ ተማሪው ያዳምጣል። የማያውቀውን ይማራል፣ ያልገባውን ይጠይቃል፣ ግልጽ ያልሆነለትን ይረዳል። ብርሃንና ጨለማ እንደሚለያዩ ሁሉ የሚያውቁና የማያውቁት እኩል አይደሉም። ሰዎች የሚሰሯቸው ስህተቶች ይለያያሉ። ትንሽም አለ፣ ትልቅም አለ። ስህተቱ ምንም ይሁን ምን ማረም ይቻላል። ምንም እንኳ የአንድን ስህተት መዘዝ ሙሉ በሙሉ ለማረም ባይቻልም ብዙውን ማስተካከል ይቻላል። የራሳቸውን የማረም ብቃት የሚጠራጠሩ ብዙ ሰዎች ስህተታቸውን ማረም ሲያቅታቸው ይስተዋላል። አንዳንዴ የሰዎች ስህተት የምናይበት መንገድ ራሱ ስህተት ሲሆን ይስተዋላል። ለምሳሌ ልጄ ከተሳሳተ አወግዘዋለሁ፣ አዋርደዋለሁ። ስህተቱን በጣም ከማግዘፌ የተነሳም መውጫ ከሌለው ጉድጓድ ውስጥ እንደገባ አድርጎ ማሰብ ይጀምራል። ከማንኛውም አይነት የመታረም እድል ላይ ተስፋ ስለሚቆርጥ በስህተት ላይ ይቆያል። ሚስቴ ወይም ጓደኞቼ ስህተት ላይ ሊወድቁ ይችላሉ። እርግጥም መሳሳታቸውን እንዲያውቁና ከዚያ መውጫ መንገድ መኖሩን እንዲረዱ ካደረግኳቸው እርምት ቀላል ይሆናል። ውሸት ላይ ከማዘውተር ወደ ሐቁ መመለስ የተሻለ ነው። ይህ በእርምት ሂደት ላይ ጠቃሚ መሆኑ ተረጋግጧል። አንድ ሰው ጉዞ ላይ መሳተፍ የማይችል መሆኑን በመሐላ ሊያረጋግጥ ነቢዩ ዓለይሂ ሰላቱ ወሰላም ዘንድ መጣ። እኔ የመጣሁት መሐላ ላደርስ ነው፣ ወላጆቼን እያለቀሱ ነው ትቻቸው የመጣሁት አላቸው። ነቢዩ ዓለይሂ ሰላቱ ወሰላም አልተቆጡትም፣ ድርጊቱን አላንቋሸሹም፣ አስተሳሰቡን አላሳነሱም። ሰውየው የመጣው በጥሩ ንያ ነው። ጥሩ ነገር እንደሰራ አድርጎ ነው ያሰበው። ነቢዩ ዓለይሂ ሰላቱ ወሰላም ስህተትን ማረም ቀላል እንደሆነ እንዲገነዘብ አደረጉት። እናም ወደ እነሱ ተመለስና እንዳስለቀስካቸው ሁሉ አስቃቸው አሉት። ያ ነበር የጉዳዩ መጨረሻ። ነቢዩ ዓለይሂ ሰላቱ ወሰላም ሰዎች ስህተት እየሰሩ እንኳ ቢሆን ቀላል ያደርጉላቸውና ጥሩ ነገሮችን እንዲሰሩ ያበረታቷቸው ነበር። ስህተት ላይ የወደቀን ሰው ሕክምና እንደሚፈልግ ህመምተኛ ነው ማየት ያለብን። ጉዳዩን ማጋነን፣ እሱን ማውገዝና ለሱ መጥፎ መሆን የለብንም። ምክንያቱም እሱ መጥፎ ነገር በመስራቱ እንደተደሰትክ አድርጎ ማሰብ የሚጀምርበት ደረጃ ላይ ሊደርስ ይችላል። ጥሩ ዶክተር ማለት ህመምተኞቹ ለራሳቸው ከሚጨነቁት ይበልጥ የሚጨነቅላቸው ነው። ነቢዩ ዓለይሂ ሰላቱ ወሰላም የኔና የእናንተ ምሳሌ የተቀጣጠለ እሳት አለ። ፌንጣዎችና ቢራቢሮች እየሮጡ ይገቡበታል። ይሄኛው ሊከለክላቸው ይታገላል። እኔ ወደ እሳቱ እንዳትገቡ ወደ ኋላ እጎትታችኋለሁ፣ እናንተ ግን ከእጆቼ ታመልጡኛላችሁ ብለዋል ዓለይሂ ሰላቱ ወሰላም።